አዳሩን ሰበር ተሰምቷል። ጦርነቱ በሰከንድ ልዩነት ቆሟል። አሜሪካና ኢራን ለሁለት ሳምንት ተኩስ ለማቆም ተስማምተዋል። የሆርሙዝ ወሽመጥም መከፈቱ ተነግሯል። ዓለም እስትንፋሷን ይዛ በጠበቀችበት በዚያው የመጨረሻ ሰዓት ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ጥያቄ መሰረት በኢራን ላይ ሊሰነዝሩት የነበረውን ስልጣኔ አጥፊ ጥቃት ለሁለት ሳምንት አግደዋል። የሆርሙዝ ወሽመጥም እንዲከፈት ተነግሯል። ኢራን ወሳኙን የሆርሙዝ ወሽመጥ ለሁለት ሳምንት ክፍት ለማድረግም ተስማምታለች። ይሁን እንጂ በወሽመጡ ለሚያልፉ መርከቦች ለእያንዳንዳቸው $2 ሚሊዮን የማለፊያ ታሪፍ ከኦማን ጋር በመሆን እንደምታስከፍልና ገንዘቡንም ለሀገር መልሶ ግንባታ እንደምትጠቀምበት ተናግራለች። የእስላማባድ ንግግር በመጪው አርብ ሚያዝያ 10 በፓኪስታን መዲና እስላማባድ የአሜሪካና የኢራን ልዑካን ፊት ለፊት ተገናኝተው ዘላቂ ሰላም ላይ ይደራደራሉ። በንግግሩ ላይ የትራምፕ ልዩ መልእክተኞችና ምናልባትም ቺፒጄዲ ቫንስ ሊገኙ እንደሚችሉ ተገምቷል። የሁለቱ ወገኖች ፉክክር ዋይት ሃውስ ይህ የአሜሪካ ድል ነው ሲል፣ ኢራን በበኩሏ አሜሪካን የ10 ነጥብ የሰላም እቅዳችን እንዲቀበል አስገዳጅ ድል ተቀዳጅተናል በማለት ደስታቸውን በቴህራን አደባባይ እየገለጹ ይገኛሉ። ነገር ግን ያልተፈታ ስጋት አለ። ምንም እንኳ አሜሪካና ኢራን ተኩስ ቢያቆሙም እስራኤል ግን በኢራን ላይ የምታደርገውን ጥቃት አሁንም እንደቀጠለች መሆኑ ተሰምቷል። ጥቃትን የሚቀጥልባቸው ተጨማሪ ኢላማዎች አሉኝ በማለት ፍጥጫው ገና እንዳልበረደም አመልክታለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የሀገሪቱ የብሔራዊ ደህንነት ከፍተኛ ምክር ቤት በመወከል በኤክስ ገጻቸው ባጋሩት መግለጫ ቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ብለዋል። ኢራን ለ2 ሳምንታት የሚቆየውን የተኩስ አቁም ስምምነት የተቀበለችው አሜሪካ ስትራቴጂካዊ የሆርሙዝ ሰርጥ ክፍት እንዲሆን በሚል ያቀረበችውን ቅድመ ሁኔታ ተከትሎ ጥቃቶችን ለማቆም ከተስማማች በኋላ ነው። ድርድሩም በኢስላማባድ እንደሚጀመር ይጠበቃል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካቆሙ ኃያል የታጠቁ ኃይሎቻችንን የመከላከል እርምጃቸውን ያቆማሉ ብሏል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረውም ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻችን በቃታው ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲል አስጠንቅቋል። ለዚህ ውሳኔም መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችው ከፍተኛ ዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷልም ተብሏል። ስምምነቱም ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖም ተመዝግቧል። በቀጣዮቹ ሰዓታት የሚሰሙ ሰበር መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ሰብስክራይብ እያደረጋችሁ ቤተሰባችንን መቀላቀል እንዳትረሱ። መልካም ጊዜ።